ስልኩ አይሰራም ከአንዋር ጋር ደግሞ በጣም ተጨቃጭቀን ነበር ሲጀመር ልጅቷን እንዴት ከናት ነጥቀታ አመጣለህ ብየው ነበር ነገር ግን እሱ ለክፋት ሳይሆን እዛ ስለሆነ ሰይድ ቢያንስ ልጆቹን አይቶ ወደዚህ ይመጣል ብዬ አስቤ እንጂ ክፋት አስቤ አይደለም ነው ያለው እንዴት እንደዚህ አይነት ነገር ይታሰባል እንግዲህ እኔም በጣም በብዙ ጭቅጭቅ ውስጥ ነው ይዣት የመጣሁት እናት ነች እሱ ምን ሊያረጋት ነው እሺ ለሰይድ ሊሰጥ እኮ አይደለም ሲጀመር ማለት ነው በቃ አሰላሙ አለይኩም ወራህመቱላሂ ወበረካቱ የተከበራችሁና የተወደዳችሁ ውድ ቤተሰቦቻችን እንዴት ናችሁ ሰላም ናችሁ ወይ ሰላም ለእናንተ ይሁን እንግዲህ ዛሬ ጥሩ ነገር ይዘን መተላን ምንድነው ካላችሁ አልহামዱሊላህ ጀሚላን ለኔም ይዘው እየመጡ እንደሆነ ነግረውናል አለይኩም ወራህመቱላሂ ወበረካቱ እንግዲህ ቀደም እንዳወራ ነው ማለት ነው ቀን ሙሉ ነበር ስንፈልግ ያዋል ነው ማለት ነው አሁን እንግዲህ ወደ አመሻሽ ላይ ነው እንግዲህ ደውላልኝ ጠብቂ ትንሽ ጠብቂኝ ብላይ ነበር ሪካርድ ማስቀምጣልኝ ነበር ትንሽ ጠብቂኝ አሁንኑ ብላ ነበር መሰለኝ እንግዲህ እሷ ተሆነ እኔ ምን እንዳረገች አላቀም ከጀርመን ያለችው ሰይድ ታናሽት ስኪና ማለት ነው ቪዲዮ ላይም ከዚህ በፊት አውርቻለሁ ማለት ነው ስለሷ እና እንግዲህ የሆነ ሰው ደውሎ ሴት ነች እየመጣውኝ ነው ብላለች ማን እንደሆነ አላቀም እየመጣው ነው ጠብቁኝ ነው ያለችው እንግዲህ ምን እንደሆነ ያልተናገረችም ግልጽ ያደረገችው ነገር የለም እኔም ተደውሉልኝ ላንተም ተደውለልካ እንግዲህ ሱመያን እዛ ተጠብቀኝ አንድ ቦታ ሆናችሁ ጠብቁኝ የሚሆን እንግዲህ አሁንም እንግዲህ እንትን እንዳሉኝ እንግዲህ አቲቃን አላስኩም ማለት ነው ነገር እኛ መንፈልገው ነገር እናገኝ ይሄንን ነገር ማለት ነው እጅግ በጣም ያው በድጋሚ ራሱ እንደዚህ አይነት ነገር ራሱ ማለት ነው በስተት እንዳታስቡት በስተት ማለት ነው ሲጀመር ለኔም ተደውሎልኝ መጀመሪያ ምንም ነገር እንዳታስብ ያለችኝ እሷ ቪዲዮውን አይታ ምንም ነገር እንዳታስብ ያለችኝ ማለት ነው አሁን እንግዲህ ድጋሚ ነው በድጋሚ መተን ነው እንግዲህ ቪዲዮ መንቀርጸው ማለት ነው ከዛ ቪዲዮ በኋላ ስንት ቦታ ሄድን በጣም ብዙ ቦታ ሄደናል ድምጿን ሰምተሻታል ስትነግርሽ ነው አረ እኔ ምንም ነገር የሰማሁት ነገር የለም ጀሚላን ጋናት ወይ ስላት መጣው ምን አስቸኮለሽ ዝሮ አንቺ ወደ አንቺ ጋር እየመጣው ነው ትክክለኛው ደግሞ ሱመያን ለማግኘት በእንደዚህ አይነት ነገር ወይም ልጆቿን ለማግኘት በእንደዚህ አይነት ነገር እጅግ በጣም የሚደብር ነገር ነው እንደዚህ አይነት አሳሰብ የማይሆን ነው በቃ እኔ የምናገረው ይሄንን ነው ምን ታያለሽ አንተስ ምን ትላለህ ምንም አይደለም እንጠብቃለን አሁን ጀሚላ እስከምናይ ድረስ ምንም ማወራራት ነገርኩ እኮ እርግጠኛ ሆኛለሁ በቃ እኔ ትመጣለች ስላሉኝ እርግጠኛ ከሌላ ሰው የሚሰማውት ነገር ስላለ ማለት ነው ሰኪም እኮ ማለት ነው ትመጣለች ምናምን እኮ አላለች ታገሽና ጠብቂኝ አሁን እንደምን ብዬ ጨርሳለሁ እንጂ አሁን እኮ ለእናት ክብር ሰጥቷል ከምንም በላይ ሰዓት በላይ ያበላች ሳትለብሰው ልሳ እንደዚህ አይነት ነገር በጭራሽ ምንም ቢቸግራት ልጇን የማትረሳ እስከ የራሷን ቢሳታ የልጇን እያየች ሲታመሙ ታማ ተጨንቃየ ነው የእናትነት አቋን አላህ አርጎት ከፍ ከብራ ስራ አረገው የጀነትን ቁልፍ ሲጀመር ልጅቷን እንዴት ከነቀታ መጣች ብየው ነበር ነገር ግን እሱ ለክፋት ሳይሆን እዛ ስለሆነ ሰይድ ቢያንስ ልጆቹን የጀሊሉን ፍጥረት እስኪገባን እንዴት እንደዚህ አይነት ነገር ከወዳ ያወጣት ልጇን ስትመግባ ሰዋይን እንስሳ ሁሉም ያላህ ፍጥረት ምስጢሩ ረቂቅ ነው አቤት እናትነት እሺ ምን አስቡ አቤት እናትነት ምስጢሩ ረቂቅ እንዲታረቁና መስፈሮች ሌላ ክፋት የለው ተኝታ ስለነበር ነው ቀስቅሽ ይዣት የመጣው ሰይድ አቤት እናትነት ምስጢሩ ረቂቅ ልጅቷን ሊሰጥና አንቺ ልጅ ከሰይድ ጋር ተገናኝታችሁ ታረቁ እንጂ ሌላ ክፋት ምንም አላለም ነቢይ ጠየቋቸው ለማወቅ ሰሃቦች እሷን አገናኝቶ አስታረቀ ማን ይበልጣል ብለው ከእናትና አባቷ ምንም አያስፈልግም ደረጃ ገብቷቸው ካላህ የተሰጣት ጀመር ማለት ነው ሶስት ጊዜ እናት ብለው በአራተኛው አባት ሱመያን ልጆቼን ብላ ትመጣለች በዛ መሀል ሁለቱ ተነጋግረው ይግባባሉ ይስማማሉ ወደሚለው እንጂ እዛ
ለመሄድ ቢሰገድ ሶላቱ ሰደቃው ቢሰጥ እናት ያልካደመ ጀነት አያገኝ ማንም ችሎ አይከፍለው የእናትን ውለታ አላህ ይርዳን እንጂ የዓለሙ ጌታ ማንም ችሎ አይከፍለው የእናትን ውለታ አላህ ይርዳን እንጂ የዓለሙ ጌታ ያን ያህል ከባድ ነገር አይደለም። ግን እናት ትረበሻለች፣ እረዳሃለሁ። አርም ሲጀመር ክፋት አስበው አይደለም። በጣም ነገርኩኝ። ከተረዳኸኝ ትረዳኛለህ ብዬ አስባለሁ። ክፋት አስበው አይደለም። ሲጀመር እኔ ቤት ውስጥ ኃይለኛ በቃ ጦርነት ነበር የከፈትነው። ግን በመሀል በቃ እኔ ማምጣት ስላለብኝ እቺ ልጅ ጀርመን ያለችው እህት እየደወለችልኝ የሱመያን ስልክ ሰጠችኝ። ሰኪነቻ በቃ በእናትሽ እኔ አሁን በጣም ውዝግብ ውስጥ ምን እንዳሳለፍን እንዴት እንደሆነን እኛ ነው የምናውቀው። ልክ ነህ። እኔ እረዳሃለሁኝ እና ያ ነገር ነው። ይቅርታ አድርጊልኝ እንደው ጮክ ብዬም ካወራሁብሽ፣ ግን በፍጹም የማይደረግ ነገር ነው ያደረገው። በተአምር እንደዚህ አይነት ነገር የማይደረግ ነገር። ግን ቆይ ህፃኗን ስታመጫት እሱ ፈቅዶልሽ ነው ውሰጃት ወይም ደግሞ እንድትወስጃት ፍቃድ ሰጥቶሽ ነው ወይስ እንዴት ነው? እስቲ እንዴት ነው ያመጣሽው? በፍጹም እሱ ሲጀመር የለም ወጥቶ ሄዷል። ልክ ሲወጣ ጠብቄ ነው ልጅቷን ይዤ የመጣው። ተኝታ ስለነበረ የትም አትወስዳትም የሚል ሀሳብ ውስጡ ስላለ እኔ ደግሞ እሱ ሲወጣ ጠብቄ ልጅቷን ይዤ መጣሁ። ማንኛውም ግን እውነት በጣም ነው የማመሰግነው። እሺ አመሰግናለሁ። በዚህ አጋጣሚ ተዋወቀናል። ኧረ ምንም ችግር የለም። አመሰግናለሁ ስላስከፋንሽ ይቅርታ። ኧረ ምንም ያንቺ ነው። በቃ እሺ እደውልልሻለሁ። እሺ እንገናኛለን። በጣም ነው ወቼ ስላዘናችሁልኝ በጣም ነው የማመሰግነው። አመሰግናለሁ ማለት ነው። ያው ልጅና አግኝቻለሁ። በጣም ደስ ብሎኛል። ሂጂ በቃ ይዘሻት ሂጂ። እና አንቺም በጣም አመሰግናለሁ። ከልብ ነው የማመሰግነው። እሺ ከልብ ለምን መሰለኝ ከልብ ነው የማመሰግነው። እሺ ከልብ ለምን መሰለሽ፣ ግን ሪስክ አለው አንቺ ላይ። አሁን ምንም ነገር አይፈጠርም። ደግሞ ቅድም ምንድን ነው ያልከው አንተ? ልጁ እኔ አመሉን ስለማያውቅ ነው። በጣም እኔ እዛ ማሄድ ፈርቼ እኮ ነው። ሲጀመር እሱ ምንም አይነት አመል ቢያመጣ ሴት ነኝ። እሷም ስታለቅስ ለአንድ ደቂቃ እንኳን ማልቀስ ያልነበረባትም። ግን በቃ እሱ ምንም ያህል ለኛ በሆን እቺ ልጅ መመለስ ስላለባት ነው ቀጥ አድርጌ ይዤ። እጅግ በጣም እኮ ነው እጅግ በጣም ነው የተጨነቀችው። እንዴ ሱመያ እንዴት ስታወራ ራሱ የምታወራው ሁሉ ጠፍቶባት ነበር። እኔ ስትነግረኝ አንዋር መሆኑን አላወኩም ጭራሽ። እኔ ሌላ በቃ ህፃኗ ልጅ ተሰርቃባት ነው የመሰለኝ። አሁን ምን ትላለሽ አንቺ? አንዋር ብላ እንኳን ለመናገር እንትን ትንፋሽ አጥሯታል። የእሱን ራሱ ልረጋጋ የቻልኩት ድምፁን ስሰማ ነው፣ የአንዋርን ማለት ነው። አንዋር ማለት ደግሞ አጎት ነው፣ ለእኔም ወንድሜ ነው። ታውቂያለሽ አይደለ? የፈለገ ነገር ቢሆን ምንም አይፈጠርም ብዬ ነው። ለዛ ነው ታውቂያለሽ። እሱ ባይሆን ኖሮ ሌላ ነገር ቢሆን ማለት ነው እኔ እንጃ እኔ ምን እንደምፈጥር እኔና ፈጣሪ ነው የምናውቀው። አንቺን ደግሞ ከልብ ነው የማመሰግነው። ገርመሽ ነገር በድንጋጤ ማለት ነው ህፃኗን ትንሽ አለች የእሷ ታናሽን እንዴት ማቀፍ አቅቷት እህቴ ነው ነይ ተቀበያት ብዬ እሷ ነች የተቀበለቻት። በጣም ቫይብሬት አድርጋ ነበረ እንዴ። በጣም ከባድ ሪስክ አለ። ድንጋጤ እኮ የሆነ ነገር ይፈጥራል። በልጅ ደግሞ ማለት ነው መቼም አንቺም ታውቂዋለሽ፣ ሴት ነሽ፣ ልጅ አለሽ። ምን እንደሚፈጠር ድንጋጤው ምን እንደሚያመጣ እንጂ ለመናገርም ይከብዳል እኮ። አሁን አንቺ ከቻልሽ ችግር የለውም። አንቺ ምን አደረግሽ? እኔ ይሄን ሁሉ ነገር የምነግርሽ ለአንዋር እንድታስረጅልኝ። አንዋር ያሰበው ነገር እጅግ በጣም የተሳሳተ አስተሳሰብ ነው ያሰበው። በእንደዚህ አይነት መንገድ ሰላምን ለመፍጠር በእንደዚህ አይነት መንገድ ለማስታረቅም ድጋሜ እንዳታስበው። የሚገርምሽ ነገር የፈለገ ወንድምየው ቢሆን ገባሽ? ወንድምየው ቢሆን የሰው ሕፃን ልጅ ወስዶ መሄድ ወንጀል ነው። ምክንያቱም ይፈረድበታል። ከባድ ወንጀል ነው። ሰረቀ እንጂ ይዞ ያደር። ምክንያቱም ያለ ፍቃድ ነው ይዞ ሄደው። ሱመያን ይዤ ልሄድ ጠይቆ እንትን ብሎ ነው እንትን ሴራ ተሰርቶ ነው የተወሰደው። ይሄ ማለት ደግሞ ወንጀል ነው፣ ከባድ ወንጀል ነው። እኔ እኮ አሁን እኮ ማውቀው ነገር የለም። አይ ነው እኔም ይኸውልሽ ምናልባት የሚገባ አሁን በእርግጥ ተናደ ይሆናል እኮ ልክ ነህ። ምክንያቱም በሰዓቱ ያየኸው አንተ እንጂ እኔ አይደለሁም። አሁንም አንቺ ጋር ምንም እንዳይፈጠር አስረጁ። ያኔ የተናገርኩትን ነገር አንተ እኮ የሰራው ወንጀል ነው፣ ከባድ ወንጀል ነው፣ ያስጠይቃል። አንተንም እኔም እጠየቅበታለሁ። ስለዚህ እኔ ነኝ ይዤ ሄድኩኝ፣ አፈፍ አድርጌ እኔ ነኝ ይዤ ሄድኩት። ምክንያቱም ወንጀል ነው የሰራው።
አንተም ለምን ያቺ ህጻን ልጅ ቁጭ ብላ አንቺም አይተሻል የሆነ ነገር ፖሊስ ይዛ መጣ መምትል አንቺም ቁጭ ብለሽ አንቺም ትያዣለሽ አይደል እንዴ? ይሄንን አስረግጠሽ ንገር። እኔ እንደውም በጣም ጠርጥሬ የነበረው ማለት ነው አዩን ነበር። ትላንትና አዩና ቡኒን አስራ እንደዚህ ወደ ኋላ ማለት ነው እንደዛ ስታደርግ በቃ እኔ ጠረጠርኩ። አዎ ብድሯ ሊመልሱ ነው ብዬ እንደውም ቤቷ ድረስ ሄደን ማለት ነው ላገኝም አልቻልኩም። ዝግ ነው ቤቱ። ስንት ሰዓት ሙሉ እዛ ቆሜ ብቻችንን አልነበረም። በጣም ብዙ ጥረት ስናደርግ ነበር። ሪከርዱን የአንዋርን ድምፅ ስሰማ ነው እኔ እረጋገጫለሁ። በድንጋጤ ማለት ነው እንዲህ ብድጋ ግድግዳ ላይ ነው የለጠፍኳት። ሰይድም የፈለገውን ያምጣ ብዬ ማለት ሚስቴን እንደዚህ ያደረክ ቢለኝ የፈለገውን ያምጣ ብዬ ማለት እንዲህ አንቂያት ግድግዳ ላይ ለጥፍ ያልገላት ነበር አዩን ማለት ነው። ሳይናገር ማምጣቱ ወንጀል ነው። አዎ እረዳሃለሁኝ ማለት ነው። ነገር ግን እኔ በጣም የደነገጥኩትኝ ሲጀመር እኔ ሱመያ ፈቅዳለት የመጣች ማለት ከልጆቹ ጋር እንድትጫወት የመጣች ነው እንጂ የመሰለኝ እኔ እንደዚህ አይነት ነገር በጭራሽ ጭንቅላቴ ውስጥ ማለት አላወራሽም ነበር ማለት ነው። በፍጹም በቃ ሰይድ እህት ነች ከጀርመን ደውላ በቃ የሱመያ ተገናኙ አይደለ ሲሄረው በቃ ለማንኛውም አንቺ ራስሽን ጠብቂ። እሱ ስጠይቀው አዎ ፖሊሶች ነው እዛው ፖሊሶች መጥተው ወሰዱ። እነሱ ናቸው የወሰዱት። እነን ታውቂዋለሽ ማለት ያው አብሮ አደጌ ነው አውቀዋለሁ። ስለዚህ እንደዚህ አይነት ነገር ተጠንቀቂ። ምን እልሻለሁ ሌላ በቃ ያለውን ነገር በተቻለሽ አቅም ይቅርታ ጮክ ብዬ አውርቼብሽ ከሆነ አፉ በይኝ። የተፈጠረው ነገር እንግዲህ የልጅ ነው። የእሷን ደግሞ የነበረውን ነገር እኔ በአይኔ ያየሁት ነው። እንዴት ብዬ እንደምነግርሽ አላውቅም። ለማንኛውም በጣም ነው የማመሰግነው። በጣም ነው የምናመሰግነው። እሺ ቴንኪው። እንግዲህ ውድና የተከበራችሁ ቤተሰቦቻችን ያው ሱመያም ልጇን አግኝታለች፣ ጀሚላን በሰላም አግኝታለች። አልሐምዱሊላህ። አሁን ሄደን እሷን ማረጋጋት ነው ያለብን። እንግዲህ እኛም እንረጋጋ። እኔ በጣም ነርቨስ ነበርኩኝ ታውቃለህ፣ ነርቨስ ሆኛለሁ። አልሐምዱሊላህ። ሰላማችሁ ብዝት ይበል። ሰላም ሁኑልኝ እና አስማን ሳይዶለን ዳንቲ አብራ ዴቪቴ ጀቲ ኒለ ቪዲዮ አርገዮ ከነፋታት አስማን አርጊኔ